የእግዚአብሔር አምላካችን ጸጋና ባርኮት በነገር ሁሉ ከእያንዳንዳችሁ ጋር ይሁን። ይህ የእረኛው መንገድ የዩቲዩብ ሾዋችን ነው። ይህ የእረኛው መንገድ የዩቲዩብ ሾው ነው። አብሬያችሁ ልቆይ። ሰላም ነኝ፣ በዚህ ያለሁኝ። ዛሬ የመረጥነው ርዕሰ ጉዳይ ሰውን ሁሉ ማስደሰት አለብን ወይ? ከእግዚአብሔር ቃል አንጻር ይህ ጉዳይ እንዴት እናየዋለን የሚለው ነው። አብረን እንቆይ። በጣም በዚህ ጉዳይ ላይ ሳስብ የምወደው አንድ አባባል አለ። ሰውየው ልጁንና አህያውን ይዞ ራቅ ወዳለ መንገድ መሄድ ፈልጎ ጉዞ ይጀምራል እና ጉዞ ከጀመረ በኋላ በተለያየ ሁኔታ በሚጓዝበት መንገድ ላይ ሰዎች አስተያየት ሲሰጡ ይሰማል እና አስተያየት ደግሞ የሚሰጡት ሰዎች አህያዋ አለች፣ ሰዎቹ ምን ሆነው ነው በዚህ ጠራራ ፀሐይ አይጠቀሙትም እንደ ትራንስፖርት እያሉ ሰዎች የተለያየ አስተያየት ሲሰጡ ይሰማል። እውነት ሆነው ይልና ልጁን በአህያይቱ ላይ አስቀምጦ መንገድ ይጀምራል። በጣም በሚገርም ሁኔታ ጥቂት እንደተጓዘ ደግሞ ሌላ አይነት አስተያየት ይሰማል። አይ ዘመን፣ እንደው ምን አይነት ዘመን ነው! ልጅ አህያው ላይ ቁጭ ብሎ አባት በእግሩ ይሄዳል። እንዲህ አይነት አስተያየት ደግሞ እየሰሙ መጓዝ ሲጀምሩ ኦኬ ለምን በቃ ልጄ አንተንም እንደው ሰዎች በክፉ ከሚያዩብኝ ለምን በቃ እኔ እዛ ላይ ወጣና አንተ ደግሞ ብለው በዛ መንገድ ደግሞ ቀይረው አባት አህያይቱ ላይ ቁጭ ብሎ ልጅ በእግር እየሄደ ጉዞአቸውን ይቀጥላሉ። በጣም የሚገርመው ነገር አሁንም ግን አስተያየት ይሰማሉ። አይ ዘመን፣ እንደው ምን አይነት ጨካኝ አባት ነው! እሱ አህያ ላይ ተቀምጦ ልጁን በእግሩ ያስኬዳል ሲሉ ይሰማል። በቃ ልጄ ለምን ሁለታችንንም እኮ አህያዋ ትችለናለች፣ ለምን ሁለታችንም አህያይቱ ላይ ተቀምጠን መንገዳችንን አንቀጥልም ብለው ደግሞ አባትም ልጅም አህያይቱ ላይ ቁጭ ብለው መንገድ ሲቀጥሉ በጣም የሚገርመው ነገር አሁንም አስተያየት ይሰማል። ምን አይነት እንደው ክፉ ሰዎች ናቸው! አህያይቱን እኮ ገደለዋት። መጨረሻ ላይ ያሉ አህያይቱን ተሸክመው መንገድ ጀመሩ እና ከዛም ደግሞ አላተረፉም። ጎሽ ያላቸው የለም። ምን አይነት ጅሎች ናቸው ብለው ይሳለቁባቸው ጀመር አሉ። ሰውን በህይወታችን ሁሉን ሰው ለማስደሰት ጥረት ማድረግ፣ ለሚሰጡ አስተያየቶች ሁሉ በተመሳሳይ ሁኔታ መልስ ለመስጠት መሞከር ልክ እንደነዚህ ሰዎች ጉዞ አድካሚ ነው። ሰውን ሁሉ ማስደሰት እንችላለን? መልሱ አንችልም። ምክንያቱም ሰውን ሁሉ ማስደሰት ስለማይቻል ነው። ሰዎች የተለያየ ባክግራውንድ አለን፣ የተለያየ ቫሊዩ አለን። ለህይወት በተለያየ መንገድ ነው ቫሊዩ የምናደርገው። የተለያየ ፍላጎት አለን፣ የተለያየ ኤክስፔክቴሽን አለን፣ የተለያየ ባክግራውንድ አለን። ስለዚህ ሁሉም ሰው በአንድ ጊዜ እያስደሰትን መኖር አንችልም። አንዱን ለማስደሰት ያደረግነው ነገር አንዱ ሲከፋበት፣ ዲስአፖይንትድ ሲሆንበት ልናይ እንችላለን። ለአንዱ ሰው አድርገን በጣም ያፍነከነከው ያስደሰተው ነገር ለአንዱ ሰው ደግሞ አንፌር ሲሆን በቃ ተገቢ እንዳልሆነ ጀጅ ስንደረግ እናያለን። ህይወት እንደዛ ነው። ሁሉ ጊዜ እኛ ጋር ያለው ሚዛን፣ እኛ ጋር ያለው እውነት ምንድን ነው? በመጽሐፍ ቅዱስ በእግዚአብሔር ቃል ስመዝነው ያ ነገር ምን ያህል ትክክል ነው፣ ምን ያህል ጽድቅ አለበት፣ ምን ያህል ፍትህ አለበት፣ እውነት አለበት የሚለው ነገር ላይ ነው ትኩረት ማድረግ ያለብን እንጂ በሰዎች አስተያየትና ሌሎች ምን ይሰማቸዋል፣ ምን ይሉኛል በሚል ከሆነ የህይወት መንገድ የትኛውም የህይወት እንቅስቃሴ በጣም አድካሚ ነው የሚሆነው። ምናልባት እንደው ብንሞክር እንኳን ሁሉን አስደስተን ለመገኘት ብንሞክር እንኳን የሆነ ጊዜ ላይ ዝለን እንገኛለን። በርናውት ነው የምናደርገው። የሆነ ጊዜ ራሳችንን አተን ከራሳችን ጋር ተጠፋፍተን ነው የምናገኘው። ስለዚህ ሁሉን ሰው ለማስደሰት ጥረት ማድረግ በጣም አድካሚ ነገር ስለሆነ በተለየ ሁኔታ ልናየው ይገባል። ለመሆኑ የእግዚአብሔር ቃል ቅዱሱ መጽሐፋችን በዚህ ጉዳይ የሚለው ነገር ይኖር ይሆን? አለ። የመጀመሪያው ነገር ጌታችን ኢየሱስ ክርስቶስ የህይወታችን መሪ ሊቀ ካህናችን፣ በቃልና በተግባር ፍጹም የነበረው ያደግ ጌታ፣ ከሚያዝኑ ጋር የሚያዝን፣ ለተራቡ የሚያበላ፣ የታመሙትን የሚፈውስ፣ በምድር ላይ በነበረው የአገልግሎት
ቆይታ ምንም እንከን የማይወጣለት በጣም ፍጹም በጣም ቸር ጌታ ቢሆን እንኳን ሁሉ ሰው ግን ማስደሰት አልቻለም። ስለዚህ ሁሉ ሰው ይሄ ሉዓላዊ አምላክ ሁሉን አስደስቶ መገኘት ካልቻለ እኔማ እንዴት ላስደስት እችላለሁ? አንተማ እንዴት? አንቺማ እንዴት? ስለዚህ የእግዚአብሔር ቃል በዚህ ጉዳይ ላይ ይህንን እንድንማር በተወሰነ ደረጃ መረዳታችንን እንደሚያጠራልን አስባለሁ። ሁለተኛ ሁሉም ሰው ማስደሰት እንደማንችል ማሳያው በጠባቡ መንገድ ተጓዦች ከሆነ ብዙሃኑ የመረጠውን የማንመርጥ ከሆነ ለብዙሃኑ ደስታ ሆነን መገኘት አንችልም። የመረጥነው መንገድ ጠባብ ነው። የመረጥነው መንገድ ከእግዚአብሔር ቃል አንጻር ማቴዎስ 7:13 ላይ ምን ይላል? በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው ይልና መንገዱ ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ስለዚህ ብዙሃኑ በመረጠው መንገድ መጓዝ የማይችል ሰው የጠበበውን መንገድ የመረጠ ሰው እንዴት ሁሉን ሊያስደስት ይችላል? ሊያስደስት አይችልም። ምክንያቱም ጠባቡ መንገድ እንደተገኘ በመላ ባቦ ሰጡኝ የሚሄዱበት መንገድ አይደለም። ማስተዋልን ይፈልጋል፣ ጥንቃቄን ይፈልጋል። እግዚአብሔር እዚህ ጉዳይ ላይ ምን ይላል ማለት እንደ መንፈሳዊ ሰው ቆም ብሎ መጠየቅን ስለሚጠይቅ ሁሉ ሰው ማስደሰት የዚህ መንገድ ተጓዥ የህይወት ዘይቤው አይደለም። እግዚአብሔር ምን ይላል የሚለው ነገር ነው ሁሌ ቅድሚያ የሚሰጠው ነገር። እንደ ቁልቁለት መንገድ አይቀናም። በብዙሃኑ በመረጡት መንገድ መጓዝ በነገራችን ላይ በጣም ቀላል። ተነጥሎ ከዛ ጀማ ወጥቶ ግን የብቻን አቋም ይዞ ለመጓዝ መሞከር ዋጋ ያስከፍላል። ስለዚህ አልጋ ባልጋ ባይሆንም ግን ደግሞ እግዚአብሔር ደስ ይለዋል። እግዚአብሔር በዛ ጉዳይ ላይ ስቆል እናያለን። እግዚአብሔር በዛ ጉዳይ ላይ ተደስቶ እናያለን። ስለዚህ እንዲህ አይነት መንገድ የመረጡ ሰዎች ብዙ ጊዜ ዋጋ ሊከፍሉ ስለሚችሉ ብዙሃኑን ሊያስከፍሉ ሊያሳዝኑ እንደሚችሉ ታሳቢ መደረግ አለበት። ምናልባት ከዚህ ጉዳይ ጋር ይሄድልኝ አላውቅም እንጂ አንድ ኦርኬስትራ በትክክል ጠርቸው ይሁን አይሁን አላውቅም፣ ብቻ ይሄ ባንድ አለ አይደለ? ያንም ባንድ ሊድ የሚያደርገው ያ ሰው ጀርባው ለማን ነው? ለህዝቡ ነው። ፊቱ ወደ ማን ነው? ወደ ባንዱ ነው። እና ያ ሰው ግዴታ ወደ ባንዱ ነው ትኩረት ማድረግ ያለበት፣ ወደ ብዙሃኑ ወደ ህዝቡ አይደለም። አንዳንድ የህይወት መንገዳችን የሚጠይቁን ነገር ልክ እንደዚህ ይሆናል። ወደ እግዚአብሔር ነገር ፊታችንን ስናዞር ለብዙሃኑ ጀርባችንን ልንሰጥ እንችላለን። ከብዙሃኑ ጋር አቋማችን ላይሄድልን ይችላል። ስለዚህ ሁሉ ጊዜ እግዚአብሔር ምን ይላል፣ መጽሐፍ ቅዱሳችን ምን ይላል እያለን ቆም ብለን መጠየቅ በጣም አስፈላጊ ነው። ሰውን ሁሉ ማስደሰት እችላለሁ? ሰውን ሁሉ ለማስደሰት መጣር አለብኝ? ይሄንን ርዕስ ነው አብረን እያየን ያለ ነው። ይህ የእረኛው መንገድ የዩቲዩብ ሾው ነው። እዚህ ላይ አንድ ብጠቅሰው ደስ የሚለኝ የአብርሃም ሊንከን አባባል አለ። ጥቂቶችን ለረጅም ጊዜ ብዙዎችን ደግሞ ለጥቂት ጊዜ ማስደሰት ይቻል ይሆናል። እደግመዋለሁ፣ ጥቂቶችን ለረጅም ጊዜ ብዙዎችን ደግሞ ለጥቂት ጊዜ ማስደሰት ይቻል ይሆናል። ሁሉንም ግን ለሁል ጊዜ ማስደሰት አይቻልም። ስለዚህ እዚህ ላይ በጣም ትኩረት ልንሰጠው የሚገባን ነገር ከሰው ይልቅ ለእግዚአብሔር ልንታዘዝ ስለሚገባ ሁሉ ጊዜ ሁሉንም እያስደሰትን ልንኖር አንችልም። ሐዋርያት ሥራ ምዕራፍ 5:29 ላይ የእግዚአብሔር ቃል ሲናገር ጳውሎስ ሲናገር እንደዚህ አይደል ያለው? ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። አንዳንድ ጊዜ በህይወታችን ዝቅ እንድንታዘዛቸው የሚፈልጉ ነገሮች ሊመጡ ይችላሉ። ግን ቅድሚያ የምንሰጠው ለእግዚአብሔር፣ ይሄ ጉዳይ በእግዚአብሔር ዓይን ምን ይመስላል የሚለው ስለሆነ ከሰው ይልቅ ደግሞ ሁሉ ጊዜ ለእግዚአብሔር ልንታዘዝ ስለሚገባል ሁሉንም ባንዴ ልናስደስት አንችልም።
የእግዚአብሔር ቃል በዚህ ጉዳይ ላይ በሌላ ስፍራ ሲነግረን ገላትያ 1:10 ላይ አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ ነው? ይሄ ሁሌ ልንመልሰው የሚገባ ጥያቄ ነው። ደስ እንዲለው የፈለኩት ማን ነው? ጎሽ እንዲለኝ የፈለኩት ማን ነው? ሰዎችን ነው? እሺ ሰዎች ጎሽ ይበሉኝ። ከሰዎች ያገኘሁት ጎሽታ ግን እግዚአብሔርን አሳዝኜበት ከሆነ ራሴን ማየትና መፈተሽ በጣም አስፈላጊ ነገር ነው። ሰውን ሁሉ በአንድ ጊዜ ደስ ማሰኘት ብዙ ጊዜ የሚሞክሩ ሰዎች ሰውን መፍራት ወጥመድ የሆነባቸው ሰዎች ናቸው። ሰውን መፍራት ወጥመድ ነው። የእግዚአብሔር ቃልም ይነግረናል። ምሳሌ 29:25 ላይ ሰውን መፍራት ወጥመድ ያመጣል ይላል። ከእግዚአብሔር ሐሳብ ይልቅ በሰዎች ሐሳብና ፈቃድ ቁጥጥር ስር መዋል ማለት ነው። ሌላ ሚኒንግ የለውም። ሰውን መፍራት ማለት የሰዎች ሐሳብ፣ የሰዎች ፈቃድ፣ የሰዎች ይሁንታ፣ የሰዎች ጎሽታ ህይወታችንን እንዲቆጣጠር መፍቀድ ማለት ነው። በጣም ያለማቋረጥ ከሰዎች ይሁንታን፣ እሽታን፣ ጎሽታን፣ ምስጋናን ለማግኘት የምንጥር ከሆነ ከዚህ ጉዳይ ምናልባት በዚህ እስራት ውስጥ ያለን ልንሆን ስለምንችል ራሳችንን ቼክ ማድረግ ይኖርብናል። አንዳንድ ጊዜ በጣም ሰውን እንደ ጦር የምንፈራ ሰዎች በዚህ ደረጃ ሊፈራ የሚገባው እግዚአብሔር ነው። ስለዚህ መፈራት የሚገባውን በአግባቡ ልንፈራ ይገባል። ከዚህ ወጥመድ ማምለጥ መቻል አለብን። እግዚአብሔርን ማስደሰት ሰዎችን ከማስደሰት ሁልጊዜ መቅደም መቻል አለበት። የሰዎች ተቀባይነት ምንም ጥርጥር የለውም፣ ጊዜያዊ ነው። ለዛሬ ጎሽ ልንባል፣ ለዛሬ ልንመሰገን፣ ለዛሬ ሁሉንም አስቀን ሁሉንም አስደስተን ልንገኝ እንችላለን። ያንን ግን ከመጨረሻው ስለማናረገው፣ ስለማይሆንልን፣ ስለማይሳካልን በዚህ ጉዳይ ላይ ያለንን መረዳት በጣም ሚዛናዊ ልናደርግ ይገባል። እግዚአብሔር ሁልጊዜም ጻድቅና የማይለወጥ ነው። ስለሆነም ለፈቃዱ ታማኝ ለመሆን መምረጥ መቻል አለብን፣ መፍቀድ መቻል አለብን። ምንም እንኳን ሌሎችን ሊያሳዝን ሊችል ይሆናል። አንዳንዴ ምርጫዎቻችን ሌሎችን ሊያስከፋ ይችል ይሆናል። ቢሆንም የእግዚአብሔርን እናስቀድም። መጽሐፍ ቅዱሳችን ሰዎችን መውደድ በጣም የሚያበረታታው ነገር ነው። ሰውን ከመውደድ ጋር የሚያያዝ ጉዳይ አይደለም። በቃ ምንም ድርድር የለውም በዛ ጉዳይ። ሰውን እንድንወድ፣ ለሰዎች ግድ የሚለን እንድንሆን፣ በተለይ እንደ መንፈሳዊ ሰው ቢቻለን ከሰው ሁሉ ጋር በሰላም እንድንኖር መጽሐፍ ቅዱሳችን ያበረታታናል። ይሄ ማለት ግን ሁሌ ጊዜ ሁሉን አስደስቼ ይገኛለሁ ማለት እንዳልሆነ ገብቶን አንዳንድ ጊዜ ሰውን ሁሉ ለማስደሰት ከመጣርና ከመላላጥ ከመጋጋጥ ህይወታችንን ልናድን ይገባናል። ጌታችን አምላካችን ሁልጊዜ ሚዛኑ ትክክል እንደሆነ ልባችንን የሚያውቅ አምላክ እንደሆነ በማሰብ አንዳንዴ ሰዎች ከፍቷቸው ሚስ አንደርስታንድ አድርገውን በእነሱ ሊሚትድ በሆነ አንደርስታንዲንግ እንደሆነ ታሳቢ በማድረግ በጣም በመከፋት ዲፕረስድ በመሆን ማሳለፍ የለብንም። ሁልጊዜ ሚዛናችን እኔ ጋር ያለው እውነት ምንድን ነው? ከእግዚአብሔር ቃል አንጻር ይሄ ጉዳይ እግዚአብሔር እንዴት ያየዋል? ይሄን ሳረግ፣ ይሄን ስናገር፣ ይሄን ስወስን በዚህ ጉዳይ ላይ አቋም ሲይዝ የሚለውን ነገር ሁሌ የምንፈትንበት የምናስቀምጥበት ሚዛናችን ቅዱሱ የእግዚአብሔር ቃል ይሁን። ስለዚህ ሁልጊዜ የመጨረሻ ልላችሁ የምፈልገው ነገር ጌታን ለማስደሰት ጥረት እናድርግ። የመጀመሪያው ነገር ይሄ ነው። ሁለተኛ ከሰው ሁሉ ጋር በተቻለ መጠን በሰላም እንኑር። ሁሉን ግን ለሁል ጊዜ እያስደሰትን መኖር እንደማንችል ገብቶን በዚህ ጉዳይ ላይ ያለንን አስተሳሰባችን ሚዛናዊ እንድናደርግ ከእግዚአብሔር ቃል አንጻር ለዛሬ ይህንን ተነጋግረናል። እንደ ጌታ ፈቃድ በሚቀጥለው በሌላ ርዕሰ ጉዳይ መልሰን እናገኛችኋለን። ይህ የእረኛው መንገድ የዩቲዩብ ሾው ነው። አብሬያችሁ የቆየሁት ሰላማዊት አድማሱ ነበርኩኝ። ጌታ በነገር ሁሉ ከእያንዳንዳችሁ ጋር በሙሉ በጸጋው ከእናንተ ጋር እንዲሆን ምኞቴ ነው። ተባረኩ። ይህ የእረኛው መንገድ የዩቲዩብ ሾው ነው።